አንዳንዴ እኔ እነዚህ ቲክቶክ ላይ የሚሰሩ ልጆች ማለት ነው እና በጣም ነው የሚያስደንቁኝ። በነገራችን ላይ በጣም ያስደንቁኛል። ቲክቶኩን ሲሰሩ ህይወታቸው፣ ላይፋቸው በትክክል ላይፋቸውን አምጥተው ምክንያቱም የትዳር አጋራቸውን አሁን በብዛት አይታችሁ ከሆነ ቲክቶክ ላይ የሚሰሩ ልጆች እያገቡ ነው። ሲያገቡ ታዲያ ምን እያደረጉ ነው? በስጋው ደሙ በክርስቶስ ስጋው ደሙ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ብሏል። እነሱ ደግሞ ትክክል ይህን ነገር እየተገበሩት ነው። ምክንያቱም ከራሳቸው አልፎ የትዳር አጋራቸውን ወደ ክርስቶስ ስጋው ደም እያመጡ ነው። አሁን ምን ችግር አለው ዝም ብለን ብንጋባ ምናምን አይደለም። በቃ ጽድት ብሎ ወዳው ወዷት አክብረው አክብሯት ህይወታቸውን ረጅሙን ጉዞ ሊጓዙ ከመድኃኔዓለም ጋር የጀመሩበት እመቤቴ ማርያም ትዳራቸውን የአብርሃምና የሳራ ታርግላቸው። አብርሃም ስላሴ የሳራና የአብርሃም እሱን እመቤቴ ጌታዬ ብላው እንድትኖር እመቤቴ ብሏት እንዲኖር። በነገራችን ላይ እንኳን ደስ አላችሁ ሁላችሁ፣ እንኳን ደስ አላችሁ። አብሶ እኔ አሁን ሁሉም ይጋባል ዝም ብሎም ሁለት ሰዎች የሆነ ቦታ ሄደው ቃል ኪዳናቸውን እሱ ትዳር አይባልም። በስጋው ደግሞ በክርስቶስ የከበረ ነው ትዳር የሚባለው። በእርግጥ ልክ ነው። አሁን አንዳንድ ሰዎች ምን ነው እኛ እንትን ሳንል 40 ዓመት 50 ዓመት ኖረናል። ኖራችሁ ሊሆን ይችላል። እድሜያችሁን ዝም ብላችሁ ነው ያቃጠላችሁት። በክርስቶስ ስጋ ደም አጥሙት። መታተም ታውቃላችሁ? የሆነ ነገር ቻፓ ሲመታ የሆነ ነገር ደግሞ ማህተብ ሲመታ፣ በቃ እንደውም ለእኛ የሚመጥነው ማህተም ነው። ለምሳሌ የሆነ ጉዳያችን እናስፈጽማል፣ እዛ ቢሮ ስለመሄዳችን ማህተብ ይመታል አይደል? በቃ በትክክል በማህተብ የተረጋገጠ እንዴ ማህተብ አለው። በማህተብ ተመቶልኛል። የሆነ ነገር ስትከፍሉ ራሱ በማህተብ የተመታ እንጂ ዝም ብሎ ሰው ጽፎ ቢሰጣችሁ አትቀበሉ። ይሄ ማህተብ ይባላል። የሆነ ይቅርታ የሆነ የምጠብቀው እንትን ስልክ ስለነበረኝ ነው። እና በማህተብ የተረጋገጠ በማህተብ የተረጋገጠ ማለት ነው። ከክርስቶስ ጋር የክርስቶስ ስጋው ደግሞ ስንቀበል ማህተቡን አገኘን፣ ፊርማውን የክርስቶስን ፊርማ አገኘን ማለት ነው። እና ውድ ኦርቶዶክሳውያን፣ እኔ ኦርቶዶክስ ነኝ ስንል ዝም ብለን በከንቱ እንዳይሆንብን፣ እኔ ክርስቲያን ነኝ ስንል በከንቱ እንዳይሆን፣ የክርስቶስን ስጋውና ደም መቀበል ግዴታ ነው። በቃ ስጋዬ፣ ምክንያቱም ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም ብሏል። ለሞቱት ወገኖቻችን እሱ በይቅርታ ይቅር ይበላቸው። በከንቱ አንሙት። አሁን ጊዜው የኛ ነው አለን በህይወት አይደል? ነጭ ልብስ ግዴታ አይደለም። ነጭ ልብስ ግዴታ ዋናው ያላችሁን ጥብ ጽድት አድርጋችሁ ነው። አሁን አንዳንድ ቦታ ይሄን ነገር ከዚህ በፊት ተናግሬያለሁ። የዩኒቨርሲቲ ተማሪዎች በጣም ነው ማደንቃቸው። የዩኒቨርሲቲ ተማሪዎች ደግሞ ትሰሙኛላችሁ ሁሉም እናንተም ራሱ። ምክንያቱም የዩኒቨርሲቲ ተማሪዎች አሁን እንዲህ ብዙ ጊዜ ከቤተሰብ ረቅ ብለው ትምህርት ላይ ናቸው። እውነት ነው፣ ይታወቃል። ግን ከክርስቶስ ስጋ ማህተቡን ይፈልጋሉ። የክርስቶስን ማህተብ ስለሚፈልጉ ራቅ ብለው ስላሉ ቤተሰብንም ላለማስቸገር ነጭ ልብስ ለነሱ ቸግሯቸው አይደለም፣ መግዛት ይችላሉ፣ ማድረግ ይችላሉ። ግን ያልቻለም ቢሆን ለማለት ነው። አሁን እነሱ አይመቻቸውም ግዴታ ነጭ ልብስ ፍለጋ ብላ፣ እሱ ትርፍ ነገር ነው። ያሏቸውን ጥባርኩ ጽድት ብለው ፏ ብለው ሄደው ስጋውና ደግሞ የክርስቶስ ይቀበላሉ። በማንኛውም ቀን ጊዜ ባላቸው ቀን በዓልም ቢሆን ባይሆን ፕሮግራማቸውን እየጠበቁ አንድ ሰው ሲቆርብ 40 ቀን መሙላት የለበትም። ከ40 ቀን በፊት ነው መቀበል ያለበት። 40 ቀን ታውቃላችሁ፣ 1 ወር ከ10 ቀን ነው። 1 ወር ከ10 ቀን ከመሙላቱ ወደዚህ ምክንያቱም የፈለገ ጊዜ ቢጣበብ ብንችል በወር ብንችል በ15 ቀን ብንችል በምንችለው ግን 40 ቀን ወር ከ10 ቀን መምጣት የለበትም። ስለዚህ ይህንን የክርስቶስን ስጋው ደሙን እባካችሁን ከነቆሻሻችን አንሙት። አንደኛ ንስሐ መግባት
በቃ ነፍሳችን በሳሙና መታጠብ ማለት ነው። በክርስቶስ ሳሙና መታጠብ አለባት። ልብሳችንን ሁሉ በውሃ በኦሞ በምን ፍትግ አድርገን አጥበን የተመቸው በላውንደሪ በማሽን እንዲያው እንደውም ጊዜው ሰልጥኗል። ውሃ ያልነካው ማድረቂያ አለ፣ ውሃ ያልነካው ማጠቢያ አለ አይደል? ውሃ የሌለው የደረቅ ማሽን ይባላል። ጊዜው ተሻሽሎ አይ ደግሞ ቤቴ ያለችኝ የውሃው ማሽን ነው፣ ማድረቂያው በእንትን ነው፣ በሱ ታጥበው የሚያሰጣ ልብሱ አለ። አይ እኔ ያለኝ ጉልበቴ እጄና የልብስ ማጠቢያ ሳፋ ነው ወይንም ደግሞ መዘፍዘፊያ ነው ያለኝ። ባላችሁ አጥባችሁ ልብሳችሁን ታሰጣል። ነፍስም መታጠብ ትፈልጋለች። ነፍስ መታጠብ ትፈልጋለች። በእውነት ነው የምላችሁ፣ የሚያስገርም ነገር ነው። ነፍስ መጽዳት ትፈልጋለች። ነፍስ ንጹህ መሆን ትፈልጋለች። ጽድት ማለት ትፈልጋለች። መቆሸሽ አትፈልግም። ነፍስ የሚስማማት ንጽህና ነው። እኛን የምናቆሻት እየቃምን እየጠጣን እየሰከረን እያጨስን ሰው እያማን ሰው እየሰደብን ከሰው እየተደባደብን ከሰው ክስ ለክስ ፍርድ ቤት ለፍርድ ቤት እየሄድን በእውነት በእርግጥ ሰዎች ይካሰሳሉ። ምክንያቱም የሆነ ነገራችሁን ሰው ሊቀማባችሁ ይችላል። ክስ ያለ ነው። ፍትህ ሄዳችሁ መፈለግ ችግር የለውም። ግን በተንኮል በሴራ ጠንቋይ ቤት መዞር፣ የተለያየ ክፋት ማድረግ በቃ ነፍስ በፍጹም ማይስማማትን ነገር እያልኳችሁ በፍጹምና በፍጹም ማይስማማት ነገር አለ። በፍጹም ኃጢአት በፍጹም ነፍስ አይስማማትም። ነፍስ ንጽት ብላ ጽድት ብላ መኖር የምትፈልግ ነች ነፍስ። እኛ ስጋ ለብሰን ስጋችን ደግሞ 24 ሰዓት መብላት፣ መጠጣት፣ መስከር፣ መጣላት፣ መደባደብ። ለምን ዲያብሎስ ሲያጣላን ሲያደባድበን ነው የሚውለው። ስንሳደብ ስናማ ኢቭን ቡና እንኳን ለመጠጣት የሆነ ቦታ ሄደን ተሰዳድበን ተጣልተን ምን ብለን ነው የምንመጣው? የሆነ ቦታ ሄደን በቃ የሆነ ከሰው ጋር የሆነ ነገር እንዴ የሆነ ጎበጥ ያለ ይሄ ጎባጣ እንላለን። የሆነ ነገር ስናይ ይሄ ምን እንላለን። የሆነ ነገር ስናይ በፍጹም እኮ ጌታ አይወድም። እኛንም እኮ ሊያጎብጠን ይችላል መድኃኒዓለም። ምን ይሳነዋል እሱ? ቀጥ ያደረገን እሱ እንደሆነ ሁሉ እንዲህ ማግበጥ ይችላል። ስለዚህ ጎበጥ ባለ ሰው ከሳቀን ምን ጭንቅላታችን ትክክል ነው? ትክክል አይደለንም። አይኑ በጠፋ ሰው ከሳቅ ነገ የሆነ ነገር መጥቶ ከአይንክ ይጠፋል፣ አይንሽ ይጠፋል። ነገ እግሩ በተሰበረ ሰው ብንስቅ የሆነ ሳናስበው ውሃ ማንሸራቶን ውድቅ እንልና እግራችን እኛም ይሰበራል። ህይወት እንቺ ናት። ሁሌ ህይወት ሪሳይክል ነች። በአማርኛው ደግሞ ሁሌ የምትደጋገም ነገር ነች። ህይወት ትደጋገማለች። ምንም አዲስ ነገር የለም። እንደው የሰው ልጅ አዲስ ነገር ሲፈልግ ቆንጆ አልጋ ላይ ተኛ እንደሆነ አይ ይሄ አልጋ አልተስማማኝም፣ ደግሞ ሌላ ቆንጆ አልጋ፣ ቆንጆ መኪና እየነዳ ከሆነ አይ ይሄ መኪና አልተስማማኝም፣ ሌላ ቆንጆ መኪና። ቤቱ የሚኖርበት ቤት ካልተመቸው አይ እስቲ ይሄ ቤት አልተመቸኝ፣ እስቲ ሌላ ቆንጆ ቤት። በቃ በቤት ለቤት በመኪና ከሆነ ነገር የሆነ ከልብስ ስንመርጥ የሆነ ነገር ስንመርጥ የሆነ ነገር ስንመርጥ እንዴ ነውር እኮ ነው። በእርግጥ የተሻለን ነገር ፍለጋ ችግር የለውም። የተሻለ ነገር ፍለጋ ምንም ክፋት የለውም። ግንስ ከጎናችን የተራበ የተጠማ የወደቀ ቤተክርስቲያን የማይረዱ ሰዎች የሚበሉት በቀን ያጡ የተራቡ የተቸገሩ ሰዎች አሉ በህይወታችሁ ውስጥ። ምንም ሩቅ መሄድ የለብህም፣ ሩቅ መሄድ የለብሽም። ስንወጣ መንገድ ላይ የተራበ ብዙ ሰው እናያለን። ካለን ላይ ቆርሰን ሰተናል፣ ካለን ላይ 1 ብር ሰተናል፣ ካለን ላይ 10 ብር ሰተናል። ካለች ላይ ነው፣ ካለህ ላይ ነው፣ ከሌለህ ላይ አይደለም። ሁሌ ለሰዎች ሰፖርት የምናደርግ ሰዎች መሆን አለብን። ሁሌ ራሴን ብቻ እንዲህ ሁሌ ከሰጠው ይጎልብኛል። እኔ በእውነት በጣም ንጥጥ ያለች ዘመድ ነበረችኝ። ምንም ሚሊዮን ጊዜ ችግር ብታወራባት 1 ብር አንስታ መጨረሻ ላይ አሁን አፈር ጉድጓድ ገብታለች። ምክንያቱም ጉድጓድ መግባት ስለማይቀር ይዘነው ጠቅለለን አድርገን ይዘን አንሄድም፣ ጥለን ነው የምንሄደው። ግን ምንድነው ለተቸገረ ሰው መስጠት እንዳለብን
ሁለተኛ የትዳር አጋራችንን በስራ መያዝ አለብን። ከትዳር አጋራችን ውጪ ሌላ ማየት የለብንም። እግዚአብሔር የማይወዳቸው ነገሮች ብዙ ነገሮች አሉ። ማመንዘር አይወድም፣ መስረቅ፣ መግደል የቱን አንስቼ የቱን ልተውላችሁ? በአጠቃላይ ኃጢአት እግዚአብሔር አይወድም፣ ነፍሳችንም አትፈልግም። ስለዚህ በጥቅሉ ጸዳ ብለን ንጹህ ሆነን የእግዚአብሔር ልጅ ሆነን በተቻለን አቅም እግዚአብሔርን አገልግለን ከኔ በቀር አለ መድኃኒዓለም ክርስቶስ ክብር ይግባው፣ ከኔ በቀር አምላክ አታምልኩ፣ እኔ ቀናተኛ አምላካችሁ ነኝ። ሁለተኛ ሰው ሲበድላችሁ ለምንድን ነው ጠንቋይ ቤት ሄዳችሁ ሰው ላይ መተትና ምናምን የምታሰሩት? ችግር የለውም። ያ ሰው ሞኝ ሆኖ ካልቀረበ በስተቀር ጸበል ሲሄድ ይለቃል እኮ፣ ይጠፋል፣ በእውነት ይጠፋል። እንደውም ዞሮ ወደ እናንተ እንዳይመጣ ነው መፈራላችሁ። ምክንያቱም ክፉ ነገር ሰው ላይ አታድርጉ። በተቻላችሁ አቅም ሰው ላይ ክፉ አታድርጉ። በተቻላችሁ አቅም ሰው ላይ ክፉ አታድርጉ። ምክንያቱም ክፉ በክፉ ይጠፋል ይባላል። ይሄ እንደውም ዝም ብለን እኛ የምንለው ነው፣ በትክክል የመጽሐፍ ቅዱስ ቃል ነው። ክፉን በክፉ አትመልስለት፣ በራሱ ክፋት ይጠፋል። የድሮ አባቶቻችን ምን ይላሉ? ጉድጓዱን አርቀህ አትቆፍረው። ከባድ አባባል እኮ ነው። የሚገባበት ሰው አይታወቅም። ራስህ ዞረህ ጥልቅ እንዲያዙሮ ራስህ ልትወድቅበት ትችላለህ ነው ነገሩ። ጉድጓዱን አርቀህ አትቆፍረው። እና ዛሬ በጣም ረጅም ነው ያወራኋችሁ። ብዙ ጊዜ የተሰማኝ ነው። በነገራችን ላይ ብዙ ጊዜ ሰዎች እርዱ ሲባሉ ተለምነን መሆን የለበትም ነው። አስበን እኔ መብላት እንደምፈልገው ሁሉ ሌላው ይርበዋል ባለማሰብ፣ እኔ እንደለበስኩ ሁሉ ሌላው ይበርደዋል ብሎ ማሰብ፣ እኔ እንደለበስኩ እንደጠገብኩ ሌላው መጥገብ አለበት ብለን ማሰብ። ሰርቶ ይብላ ልትሉ ትችላላችሁ። አዎ ሰርቶ ሊበሉ ይችላሉ። ስራው ከየት ተገኝቶ? ስራ አለ። አንተ ካለ አንቺ ካለሽ መስጠት አለብሽ፣ እኔ ካለኝ መስጠት አለብኝ። እንደዛ ነው። ሁለት ያለው አንድ ይስጣር የሚለው ሁለት ያለው ነው። ብዙ ልብስ እኮ አይደለም የምንለብሰውን ከምንለብሰው ላይ ሁለት ካለን፣ ለምሳሌ እንደዚህ አይነት ሁለት ነጠላ ካለኝ አንደኛው መሰል ግዴታ የዚህ አይነት አይደለም። አንድ ሌላ ትርፍ ነጠላ ካለኝ ነጠላ ለሌላት እህቴ፣ ነጠላ ለሌለ ወንድሜ መስጠት አለብኝ ማለት ነው። በጥቅሉ እንረዳዳ። በዚህ አጋጣሚ አሁንም ደግሜ መናገር ፈልጋለሁ፣ ቲክቶከሮች በጣም ነው ማደንቃችሁ። ክርስቶስን በሕይወት በመኖር እየተለጎማችሁ ስለሆነ በጣም ነው ማደንቃችሁ። በጣም እናንተ ይገባችኋል። ምክንያቱም እየቆረባችሁ ነው። ከመቁረብ አልፋችሁ ራሳችሁን አስተካክላችሁ የትዳር አጋራችሁን ካታችሁ ደግሞ በስጋው ደግሞ በተክሊል እስከ ማግባት ደርሳችኋል። በቁርባን እስከ ማግባት ደርሳችኋል። በጣም ደስ የሚል ነገር ነው። በድጋሚ ይገባችኋል። እግዚአብሔር ከእናንተ ጋር ነው። ስብሐት ለእግዚአብሔር። ቻው፣ ሰላም ሁኑ።